እሺ አመሰግናለሁ። ማስተካከያ ለማድረግ ነው። የተሳሳተ መረጃ በማይወረሰቡ ዘንድ ተቀባይነት እንዳያገኝ ብዬ ነው። መነሻም ማረገው የጋምቤላ ክልል ፖሊስ ኮሚሽን መገለጫ ነው ወይ ማስታወቂያ። መገለጫውን ስለ ትላንትናው ጥቃት ነው። ጥቃቱ የደረሰው በህዝብ ማመላለሻ አውቶቡስ ላይ ነው። የጥቃቱ ቦታ በጋምቤላ ከተማና በአቦል ከተማ መሃል ነው የተፈጠረው። የጋምቤላ ክልል ፖሊስ ኮሚሽን መገለጫ ጥቃት አድራሾች የሀገር መከላከያ አባላት እንደሆኑ የሚል መገለጫ ነው ያስቀመጠው። ነገር ግን ባለኝ መረጃ ጥቃት ያደረሱ ሰዎች ከአቦል የመጡ ሚሊሻዎች ናቸው። የዱሮ የጋምቤላ ክልል ልዩ ኃይል ደንብ ልብስ የለበሱ ሰዎች ናቸው። እኔ ጥቃት ከደረሰባቸው ሰዎች ማል አንድ ሰው አነጋግሬው ነው። ያን ሰው በቂ መረጃ አለው። ሁኔታውን በደንብ አይቷል። ትክክለኛ መረጃ ለማግኘት ራሱ ፖሊሶች መጥቶ መረጃዎች አልወሰዱ የሚል መረጃ ነው ያለኝ። እንደዛ ነው የነገረኝ። ምንድነው እነዚህ ሰዎች ሚሊሻዎች መጀመሪያ ምንድን ያደረጉት? ጎማ ነው ታርጌት ያደረጉት። ጎማ ላይ ነው ጥቃት ያደረሱት፣ መኪና እንዲቆም ወይ እንዲገለበት። ከዛ ሹፌሩ እንደምንም ታግሎ መኪናውን ነዳና ትንሽ ከተጓዘ በኋላ ቆመ። ጎማውን ተፈነደ። ለቃ የቆመበት ቦታ ከመከላከያ ግቢ ቅርበት አለው። ነገር ግን መከላከያ ግቢውን መከላከያዎችን ከዛ ግቢ ወጥተው የአቦል ወረዳ ፖሊሶች ነው የተረከቡት። እነዚህ ጥቃት አድራሾች የአቦል ወረዳ ፖሊሶች የተረከቡት መሆኑን ስለሚያውቁት እነዚህ ሰዎች ተናቦ ነው የሚሰሩት፣ ያውቃሉ። ምክንያቱም እነዛ ፖሊሶች ወጥቶ እነዚህ ሰዎች እንደማይከታተሉ ስለሚያውቁት ያንድ ስራቸው የጋራ ስለሆነ። ነገር ግን ድንገት ፖሊሶች የአገር መከላከያዎች እነዚህ ሁለቱ የአገር መከላከያ አባላት ግቢያቸው ውስጥ የሆነ ስርቆት ተፈጸመ የሚል ነገር አለ። ስቶራቸው እንደተሰበረ መረጃ ደርሷቸዋል ባሉበትን ግቢ። ከዛ ይህን መረጃ ለማጣራት መጥቶ ያጣሩ ያለ አጣርቶ ከጨረሱ በኋላ የወጡ ያሉ የመሳሪያ ድምጽ ይሰማሉ። ከዛ ምን ያደርጋሉ? መጥቶ እነዚህ ማይበረሰብ እነዚህ ጥቃት የደረሰባቸው ሰዎች ለማዳን መጥቶ ተኩስ ይከፍታሉ እነሱ ላይ። እንደውም ሰዎችን አመልጦ ሪቆ ከሮጡ በኋላ ነው እንጂ እነሱን ሳይደርሱ ገና እነዚህ ጥቃት አድራሾች ከነዚህ ባስ አውቶቡስ ሰዎች ጋር አንድ ላይ ሆኖ መስሏቸው ከዛ ተኩስ ይከፍታሉ። ወደ ላይ ነው የተኮሱ እንጂ እነዚህ ሰዎች እንዲሮጡ ማለት ማይበረሰቡ ላይ የበለጠ ጉዳት እንዳያደርስ እንጂ እነሱ የአውቶቡስ ተሳፋሪዎችን ይወጥ ለማዳን ነው እንጂ እነሱ ላይ ምንም ተኩስ አልከፈቱ፣ ጥቃት አላደረሱ። ጥቃት አድራሾች ሌላዎች ናቸው፣ የሚታወቁ ናቸው እንጂ ታሪኩን መልኩ ለመቀየር የተደረገ አይነት ነገር ነው። አሁን ማሰብ እንችላለን፣ እናስባለን፣ ሰዎች ነን። ለምንድን ነው አሁን አገር መከላከያ አባላት ከግቢ ወጥቶ ያጣሩት ነገር አጣርቶ ትክክል እንዳልሆነ ካረጋገጡ በኋላ ወጥቶ ዝም ብሎ ህዝብ ማመላለሻ አውቶቡስ ላይ ተኩስ ይከፍታሉ ብላችሁ ታስባላችሁ? ያላበዱ ካልሆኑ በስተቀር ግን ታሪክን ለመቀየር ነው ያለው፣ እውነትን ለመሸፈን ነው። ወንጀለኞችን ከተጠያቂነት ለማዳን ነው። ስለዚህ የጋምቤላ ክልል ነዋሪዎች ይህን መረጃ እንድትወስዱ ፈልጋለሁ።
ጥቃት ያደረሱ ሰዎች የሚሊሻ የአቦል ሚሊሻዎች ናቸው። እነዚህ ሁለቱ አባላት የሀገር መከላከያ አባላት ጥቃት የደረሰባቸው ዜጎች ለማዳን ነው እንጂ እነሱ ላይ ጥቃት ለማድረስ አይደለም። ስለዚህ ይሄ እንደዚህ አይነት ነገር እንደ ኦፕሽን ተወስዶ ጋምቤላ ክልል ፖሊስ ወደዛ መልኩን ለመቀየር ያደረገ ይገኛል። እንደኔ ሐሳብ በጋምቤላ ክልል ውስጥ የሚገኙ የሀገር መከላከያ አመራሮች ይሄ ታሪክ የናንተ ስም ለማንቋሸሽ ነው። ምክንያቱም ካላስተካክላቸው ማህበረሰቡ እናንተ ጥቃት አድራሾች ናቸው ብሎ ነው የሚወስዱት። የጋምቤላ ክልል ፖሊስ ኮሚሽን ምን መገለጫ መነሻ አድርጎ ማለት ነው። ምክንያቱም ይህን መገለጫ ትልቁ ይሄን የመሰለ ተቋም ሲያወጣባቸው ህዝብን እንደ እውነት ቢወስድ አትፈርድባቸው። ምክንያቱም ትልቅ ተቋም ነው፣ ትልቅ የመንግስት ጸጥታ ተቋም ነው። ይህን የተለመደው ባህል ነው፣ በጋምቤላ የተለመደ ባህል ነው። ወንጀለኞችን ለማዳን የቀጣዩን ጥፋት እንዲቀጠሉ በእነሱ ፋንታ ሌላ ሰዎች እንዲታሰሩ ይደረጋል። ይህ የተለመደ ነው። በአኛው አሙራና በአኛው አመራር የሚደረግ ነገር ነው፣ የሚካድ ነገር አይደለም። እኔ ብሔር ስም ሲጠቀስ ብሔርተኝነትን አድርጎ የሚወስዱ ሰዎች እንድትረዱኝ የሚፈልገው ሌላ ብሔር ስም መጠቀስ አልችልም። ሁሉም ሀኛዋ እያልኩ አይደለም፣ ግን አመራሮች ናቸው እንደዚህ የሚያደርጉት። ሁሌ እነሱ ናቸው እንደዚህ የሚያደርጉት። ክልሉ እንዳይረጋጋ፣ ሰላማዊ ኑሮ እንዳይኖር፣ ልማት ተጠቃሚ እንዳይኖር የሚያደርጉ ሰዎች እነሱ ናቸው። የመሩን ይገኛሉ። ክልሉ በረጅም ዓመት የመሩን ይገኛሉ። ሁሉም ቁልፍ ቦታዎችን ወስዷል። እንደገና ደግሞ በማይበረሰብ ምንም ሰላም በእነዚህ ሁለቱ ማይበረሰብ መሀል ሰላም እንዳይኖር ስራ የሰሩ ያኛው ምሁራኖች ናቸው እና ያኛው አመራሮች ናቸው። ይሄ እውነት ነው፣ የሚሸፈን ነገር አይደለም። ስለዚህ ያለው ታሪክ ነውና እሱን በዛው እንድትወስዱ የሚል ሐሳብ አለኝ። አመሰግናለሁ።